አንዳችንን እናውቃለን ደካማ ጎኖቻችንን እንታወቃለን ጠንካራ ጎናችንን እንታወቃለን ስለዚህ በዚህ አጋጣሚ ልክ አጠገቡ እንዳለ ሰው አቋለው በግል ባህሪው ቅድም በህይወት ታሪካቸው ሲገለጽ የነበረው እንዳለ ተቀብዬ ጫና ማድረግ የሚፈልገው በጣም የተረጋጋ ሰው ነው ሌላውንም ያረጋጋል ሰው አክባሪ ነው ሳረ ጓደኛ ይመርጥ ቅድም እንደተባለው ከሁሉም ነው የሚማረው ከታናሹም በጣም መስመራዊ ደረጃ ካለ ኦፊሰርም ከተራ ወታደርም ከሚኒስተርም ከአገር መሪም ከሁሉም መቅረብ የሚችል ለመቅረብ የሚያስችለው ባህሪ ያለው ቀላል የሆነ ሰው መሆኑን መመስከር ይችላል ጀነራል ሳረ እኔ ራሴ ከሱ የወሰድኳቸው እንትኖች አሉ ልምዶች አሉ በጣም የተረጋጋ ከመሆኑ የተነሳ ነገሮችን ለመፍታት የሚሄድበት ጥበብ በጣም ለሰራዊታችን ሞዴል ነው ብዬ መውሰድ ይችላል እንደዚህ አይነት በ35 በ40 አመት የሚፈጠሩ የሰራዊትም ይሁን የአገር መሪዎችን ማጣት በጣም ያማል እኔ ጦርነት ኖሮ ጦርነት ያዘዙ ቢሞቱ የተፈጥሮ ነው ያጋጥማል ብለህ ተወስዳለህ ወይ ከኩያቸው ተጣልተው ከኩያቸው ጋር እርስ ቢገዳደሉ የሰው ልጅ ባህሪ ነው ንዴትን መቋቋም ስላልቻሉ ነው ብለህ ተፈጥሮ ነው ብለህ ታልፋለህ ለአገር እየሰራ ሁሉንም እያቻቻለ ሁሉንም እያገለገለ ሁሉንም እየሰማ ሁሉንም እያስተናገደ ባለበት ወቅት ምን በድሎ ነው ይቅርታ ምን በድሎ ነው የሚገደለው የሚል ጥያቄ ሳነሳ እኔ እንደ አንድ ሰው እንደግል ያመኛል በጣም ትክክል አይደለም ጀነራሉ የስልጣን ሩጫም የላቸው ሰው እንዳይሞት የተፈናቀለ እንዲመለስ ነው እየሰሩ ያሉት ሌላ የሚሰሩት ነገር የላቸው አብረን ነው የምንሰራው ምንም የሚያስከድላቸው ነገር የላቸው እኛ ይሄ ነገር በጣም ቆጭቶናል በጣም አናዶናል ግን ጀነራል ሳረ ሲሰራ የነበረውን ጀነራል ሳረ የሚሰራለትን ዓላማ በማሳካት የጀነራል ሳረ ገዳዮችን ለማሳፈር የነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን ሰራዊታችን
በቆራጥነት እንታገላለን። ሰራዊታችን አንድነቱን ጠብቆ የጀነራል ሳህን አርማ ይዞ የጀነራል ሳህን ጽናት ይዞ ኢትዮጵያ ሀገሩን ለመጠበቅ በጽናት እንድቆም እጠይቃለሁ። ግድያው የሚመስለኝ መበተን ነው። እኛን መበተን ነው። በዘር ተከፋፍለን እንድንባላ መንግስት እንዳይረጋጋ እንዲፈርስ ሳይረጋጋ ሲቀር በሽግግር መንግስትም ወደ ስልጣን ለመምጣት የሚደረግ ሩጫ ነው። ይሄ አይሳካም። እንታገላለን። ጀነራል ገዛይን በተመለከተ በጣም ለዚህ ሀገር የደከሙ ናቸው። በትጥቅ ትግሉም ልክ ቅድም እንደገለጽኩት ከሳረ ባልተናነሰ ሁኔታ ያለፉ ሰው ናቸው። ከህገ መንግስት ምስረታ በኋላ የፍሪ መከላከያ ሰራዊት አባል ሆነው በጣም ትላልቅ ስራ ሰርተዋል። የሎጂስቲክስ መሐንዲስ ብለን ነው የምናውቃቸው። የኢትዮጵያ የመከላከያ ሰራዊት የሎጂስቲክስ መሐንዲስ የሎጂስቲክስ ባህሉን ማን ነው የገነባው ቢባል እሱ ነው የገነባው። ፈጥኖ መዘጋጀት የሚችል ከፍተኛ ኃይል በአንድ ጊዜ ሞቢላይዝ ማድረግ የሚችል እውነትም ለሎጂስቲክስ የተፈጠረ በጣም በሳል መሪ ነው የነበረው። እሱም ምንም አላደረገም። ጓደኛው ቤት ሻይ ሊጠጣ ሄዶ መገደል አልነበረበት። ምን አደረገ? አሁን የግል ስራ ነው የሚሰራው። ፖለቲካም በጣም የራቀ ነው። ለአገሪቷ ሰርቶ አገሪቷ ህገ መንግስት እንዲኖራት አገሪቷ ሳትፈርስ አንድነቷ ተጠብቆ እዚህ እንድትደርስ ሚና ያለው ሰው ነው። በኦሮምኛ አንድ ተረት አለ። ገዴን መጭና ገላፈቲ ይባላል። ምን ማለት ነው በአማርኛ? የማይረባ ሰው ጀግና ያበላሻል ይባላል ማለት ነው። በጣም ትክክለኛ መሆኑን አላቅም በአማርኛ የተረጎምኩት እና እንደዚህ አይነት ሁኔታ ነው ያጋጠመን። ስለሆነም አሁን ከፍተኛ ችግር ውስጥ ገብተናል። የክልል አመራር የክልል ካቢኔ ቤት ውስጥ ስብሰባ አዳራሽ ውስጥ የሚረሽኑ የስልጣን ጥመኞች ስዳደጎች ችግር ፈጥሮብናል። እንቁ መሪዎቻችንን አጥተናል። ከፍተኛ ያዘን ድባብ ውስጥ እንገኛለን። ግን ደግሞ እናሸንፋለን። አመሰግናለሁ። ጀነራል ብርሃኑ ጁላን ከልብ እናመሰግናለን። ከዚህ በመቀጠል ምስክርነት እንዲሰጡልን የጀነራል ሰዓረ ልጅ ማአሾ ሰዓረ መኮንን፣ የጀነራል ገዛይ ልጅ ክብሮም ገዛይ አበራ እና የስራ ባልደረባቸው ሌተናንት ጀነራል
አበባው ታደሰ በቅደም ተከተል ምስክርነት እንዲሰጡልን በአክብሮት ጠይቃለሁ።